መዳም ቤት የምትኖሩ እህቶቼ እነዚህ 6 ነገሮችን አብዝታችሁ ተጠንቀቁ ማለት ነው። ምክንያቱም በጣም ብዙ እህቶቻችን በሞት እያጣናቸው ነው። ድንገት ሞት አደረች፣ ሞታ ተገኘች፣ ሬሳ ወደ ሀገር ቤት ገባ ምናምን የሚሉ ነገሮች። ዛሬ ጤነኛ ናት፣ ነገ ግን ህይወቷ አደጋ ላይ ሆኖ እናገኘዋለን ማለት ነው። በመጀመሪያ ግን እነዚህ 6 ነገሮችን ከመናገሬ በፊት ለእናንተ ማሳስብ የምፈልገው ይህን ቪዲዮ በላይክ ብትጀምሩት ለብዙ እህቶች ይደርሳል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለወዳጅ ዘመዶቻችሁ ለጓደኞቻችሁ አድርሱ። አንደኛ ልንገራችሁ ማለት ነው። አንደኛ ሞዴሳችሁ የተጠቀማችሁበትን ሞዴስ ሽንት ቤት ውስጥ አታስቀምጡት፣ ባስኬታችሁ ውስጥ አታስቀምጡት። በፌስታል ቁጥርጥር አድርጋችሁ ቀጥታ እዝባላ ውስጥ በቃ የምትጥሉት እዝባላ፣ ትልቅ እዝባላ ውስጥ። ለምን ማንም አያገኘውም ማለት ነው። ያለበለዚያ ህይወታችሁ አደጋ ላይ ነው። ሁሉም እንደዛ ያደርጋል እያልኳችሁ አይደለም፣ ግን እኛን ለመጉዳት እኛን እዛ ቤት ውስጥ ለማስቀረት እነዚህን ነገሮች በመጠቀም በሽተኛ ያደርጉናል ማለት ነው። ጥንቃቄ አሪፍ ነው። ሁለተኛው ደግሞ ጸጉራችን፣ የጠጉራችሁ ዘለላ ማበጠሪያ ላይ የቀረው ሆነ መሬት ላይ ያረገፈውን ልቅምቅም አድርጋችሁ ሽንት ቤት ላይ ፍላሽ አድርጉት። ወይም ደግሞ ሽንት ቤቱ ይዘጋል ይበላሻል ብላችሁ ካሰባችሁ በተመሳሳይ ሁኔታ እንደ ሞዴሱ በፌስታል ቁጥርጥር አድርጋችሁ ቆሻሻ ውስጥ ጨምሩት፣ የኩሽና ቆሻሻ ውስጥ። ለምን ይሄም አደጋ ከሚያደርሱብን ነገር አንዱ። ለምን ይሄን ነገር ተጠቅመው ሲር ያሰሩብናል፣ ጸጉራችን ማለት ነው። ሶስተኛ ፓንታችሁ አይዝረክረክ፣ ልብሳችሁ አይዝረክረክ። የምትለብሱትን ልብስ የምታረጉት ፓንት አይዝረክረክ ስላችሁ ነው አሁን ጥሩ ሆኜ ወይም ጥሩ አለባበስ ኩል የሆነ አለባበስ ለብሼ አይደለም። ገብታችኋል? ግን ማስጠንቀቅ ያለብኝ ምንድነው፣ ለምሳሌ ፓንታችሁ በተለይ ሻወር ስትገቡ እዛው አጥባችሁ አስጡት፣ ሌላ ቀይሩ። በተመሳሳይ ሁኔታ ሌላ ጊዜም ሻወር ስትገቡ ያኛውን የታጠበውን ለብሳችሁ ያኛውን አጥባችሁ አስጡት። እንደዛ እያደርጋችሁ ተጠቀሙ። ምክንያቱም ፓንት፣ ሞዴስ፣ ጸጉር 3 ነገር ነግሬያችኋለሁ። በእነዚህ ነገሮች ድግምት እየተሰሩ ነው። ይሄ አረብ ሀገር ብቻ ሳይሆን ኢትዮጵያም ጭምር ነው የምላችሁ፣ ተጠንቀቁበት ማለት ነው። ሌላ ደግሞ በአሁኑ ሰዓት ክፍላ ገብታ ሞት አደረች ምናምን የሚሉ ነገሮች በተለይ ዱባይ ውስጥ በስተዋል አይደለ? ምግባችሁ ለምሳሌ ምግብ እየበላችሁ ከተጠራችሁ ያንን ምግብ ተመልሳችሁ ሳህን ላይ የተደረገው ተመልሳችሁ እንዳትበሉት። ወይም ምግብ እየበላሁ ነው ብላችሁ መልስ መስጠት። ምግብ እየበላሁ ነው ግን አጋጣሚ ብድግ ብላ